እንደው አምስቱ አዕማደ ምስጢራት ምናምን ትሉና ከዛ የጸሎት ሃይማኖት ምናምን ትሉና ካስገባችሁ በኋላ ሰውን ከዛ ሌላ ነገር ትሰጣላችኋል። አሁን ጨንቋችኋል ማለት ነው። አሁን አያችሁ በጣም ብዙ ሰዎች ወደ ክርስትና እየመጡ ነው እንደምታውቁትና፣ በጣም ብዙ ሰዎች ማለት ነው። በጣም ብዙ ሰው ወደ ክርስትና እየመጣ ስለሆነ ወደ ጌታ ኢየሱስ እየቀረበ ስለሆነ ወደ ቤተክርስቲያን እየተጨመረ ስለሆነ ምን ማለት ጀምሩ? እናንተ እኮ እንዲህ ብላችሁ እየወሰዳችሁ ነው በኋላ እዛ ሄዳችሁ በኋላ እንትን የምትሉት። ስለዚህ አሁን ፕሮቴስታንቶችን ምን እያደረጓቸው ነው? ምን ለማድረግ እየሞከሩ ነው? አይ እንደዚህ የሚሏቸው አታለው ሊያስገቧችሁ ነው፣ እንዳትሰሟችሁ ይህንን ለማለት እየሞከሩ ነው። ይሆኑና ሞክሩ። በነገራችን ላይ እንደዛ ቢሆን ኖሮ የኛ ቤተክርስቲያን ዝም ብሎ አንድ የሆነ የፕሮቴስታንት ቸርች እኮ አይደለም፣ በጣም ጥንቁቅ ቤተክርስቲያን ናት። እኔ በአደባባይ መጥቼ እንደዚህ እናገራለሁ እንዴ? ሃይማኖት የሆነውን ነው በቀኝ መቀበል ግዴታ ያለብህ። ከዛ በኋላ ግን ቤተክርስቲያን የራሷ ስርዓት ቀኖን አላት። እሱን እየጠበቅ እየቆረብክ ትኖራለህ። አለቀ። ከጌታ ስጋና ደም እየተካፈልክ ትኖራለህ። ስርዓቷን ቀኖኗን ጠብቀህ። አንድ ሰው መቶ ሲጠመቅ ገና ስትጠመቁ ጀምሮ ነው የምትመታዩት። ባይዚ ልክ መታችሁ ስትጠመቁ ድምፅ ይሰማል አይደል? ይሰማል። ከላይ ቴክስት ይደረግ ነው። እሺ መታችሁ ልክ ስትጠመቁ ማለት ነው የምትጠመቁበት ቀን ከመጠመቃችሁ በፊት ኮንፌስ አድርጉ ትባላላችሁ፣ መስክሩ ትባላላችሁ። እንድትመሰክሩ የምትጠየቁት ጥያቄ አለ። ኦኬ ምንድነው እሱ? ጸሎት ሃይማኖት በሉ ይባላል። እና አሁን አንተ ልትጠመቅ በመጣ አንድ ሰው አንድ ፕሮቴስታንት ወንድሜ ጸሎት ሃይማኖትን ነው በል የምትባለው። ኦኬ ጸሎት ሃይማኖት ማለት ናይሲን ኮንስታንቲኖፖሊታን ክሪዱ ማለት ነው። ቅድም ያልኳችሁ ሁሉን የፈጠረ አንድ አምላክ። ይሄው እምነታችን ይሄ ነው ባጭሩ። እምነታችን ዋናው ሃይማኖታችን የቱ ነው? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ነው፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል ወይም አንድ የሆነ፣ ሁሉ በእርሱ የሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም የለም። ኦኬ በሰማይም ጋር ምድርም ጋር ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ስለማዳን ከሰማይ ወረደ፣ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ፣ ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ፣ በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም ደግሞ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት ወይም አንዲት ቅድስት ዓለም አቀፋዊትና ሐዋርያዊት በምትሆን ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። በሙታን ትንሣኤና ኃጢአት በሚሰረይ በአንዲት ጥምቀት እናምናለን። የሙታንን ትንሣኤ ተስፋ እናደርጋለን፣ በሚመጣው ሕይወት ለዘላለሙ ብሎ ይናገራል። ስለዚህ